ሳሰራ እንዳትበላ አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ ባልሰራው ላ ፔሮል ላይ እንዳትፈርም ስራህን በደንብ እንደውም ጨምረ ነው መስራት ያለብህ በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን ሰፈሮቻችን ያሉ ወንድሞቼና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተን በአይን ግን አሳድጋለች ልጄ ደህና ዋልክልኝ እያለች ነበር እቺን ሰትዮ ነው የምትخدመው ቁጭ ብለን ወንበር ላይ ምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው ምን አይነት ማስተር ነው ያስከው ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም ቁም ኢላ ኢላ ቀሊላን የተባሉት ለሊቱን ቁም ትንሽተኛ ነው የተባሉት እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም ከቀበሌ ጀምሮ ያለ ሰው ዝም ብለ ደሞዝ አትብላ አይጣፍጥም ምግቡ አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለ መጀመሪያ ስራ ላይ ጨው ስለሌለው ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ የማይገባን ደሞዝ ወስደነው ሰው خدመ ሸኝተ ቢሆን ደሞ ወጡ እንዴት ይጣፍጣል መሰለ የሐላል ብር ሁሌም ጣፋጭ ነው ሳሰራ እንዳትበላ አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ ባልሰራው ላ ፔሮል ላይ እንዳትፈርም ስራህን በደንብ እንደውም ጨምረ ነው መስራት ያለብህ በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን ሰፈር